ዛሬ ብሩክን ሳንገድል የምንቀብርበት ቀን ነው። ማለትም አይኗ እያየ በቁማ ማቃጠላት 100% ልጅቷ ትሞታለች። እንግዲህ እጄን ለፖሊስ ሰጠ። እኔ እየፈራሁ ነው። በጣም ያስፈራል። ብሩክ ምሳሌን ይዞ ኤርፖርት ሲገባ ቼክአፕ ሳይደረጉ ፖሊስ አንጠልጥሎ ወደ ሀገር የሚያመጣው ልጁ ኤርፖርት የሚቀበላት አታስጥንቀዋለን። እኛ እጃችን ውስጥ እናስገባታለን። በጣም የምጠብቀው ድል ነው። እንደዛ ሜዳ ላይ አውጥቶ እንዳልጣለኝ እግሬ ላይ ተንበርክኮ ሲያለቅስ ማየት ነው የምፈልገው። በቃ በስከት እንደዚህ ሆኜ ይችላል። አዎ በጣም ቀስ እያለ ነው። መንገዱ እኮ ክፍት ነው ወንድሜ፣ ንዳው እንጂ። ኧረ እባክህ ቀስ እያልክ ስትሄድ ብዙ ይቆጥሩልሃል እንዴ? አናግረሽ አይደል እንደ ገባ ነው? ቆይ ሰውዬ አናግረን አይደል እንደ ገባ ነው? አዎ ግቡ ብሎን አይደል እንደ ገባ ነው? በአስር ደቂቃ ውስጥ አደርሳለሁ። ደግሞ ይቅርታ ጮህን አይደል? ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠን ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አደርሰን ስላልነው በአቋራጭ መግባቱ ነው። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ጓጓል። ድንገት ካየሽው ከሩቅ እንድትቃጭው እሺ? አረ ሄደ። መንገዱ ወዴት ነው? አቋራጭ ነው፣ እየደረስን ነው። ሰላም እንዴት ናችሁ? ሁላችንም በጉጉት የምንጠብቀው በአጭር ጊዜ ውስጥ ተወዳጅነትን ያተረፈው ዳራ ምሳሌ የተሰኘው ተከታታዩ የዩቲዩብ ድራማ ክፍል 58 በትናንትናው ዕለት ተለቋል። በክፍል 57 ላይ እንዳየነው ከሆነ ብሩክ ከብዙ ውጣ ውረድ በኋላ ምሳሌን የሚያሳክምበት ብር ቤቱንም ሸጦ የጎደለውንም ጓደኛው መኪናውን ሸጦ አሟልቶለት ሁሉንም ዝግጅቱን ጨርሶ ደስታቸውን እያጣጣሙ ሊበሩ 3 ቀን ብቻ ሲቀራቸው ነበር ቪዲዮ የተቋረጠው። በትናንትናው ዕለት ክፍል 58 ተለቋል። ከመቼውም ለየት ያለው ልብ አንጠልጣው ክፍል 58 ነው የተለቀቀው። በክፍል 58 ላይ ያለውን ከማየታችን በፊት ክፍል 57 ላይ የተለቀቀውን ስናይ ብሩክ ሁሉ ነገር ተሳክቶለት ከሀገር ሊወጣ የቀረው 1 ቀን ቢሆንም ለማህሌት ግን ዋሽቷት ነበረ። ከ3 ቀን በኋላ ነው በረራዬ በይ ተቃጣይ በይ ፈንጂ አንቺ ብታሰሪብኝም እኔ ግን ባንቺ ሴራ አልወደኩም፣ ልጄን ላድና ነው ልጄን ደርሼላታለሁ ብሎ የበረራውን ቀን ዋሽቶ ነበር የነገራት። ብሩክ ምንም እንኳ ለጨካኛዋ ለአረመኔዋ ማህሌት ዋሽቶ የበረራ ጊዜና ቀኑን ቢነግራትም አረመኔው የሞገስን ፍቅረኛ የቀማው ዝና ግን ብዙ ጋርዶች ስላሉ ብዙ ሰላዮች ስላሉት ብሩክ የሚበርበትን ቀን አውቋል። በጣም የሚያሳዝነው ነገር ብሩክ እንዳይበር ብሩክ ሀገር እንዳይወጣ በረራው እንዲታገድና ከኤርፖርት በፖሊስ ተንጠልጥሎ ወደ እስር እንዲገባ በጣም የምታሳዝነዋ ምሳሌ በወላጅናት በህፃንነቷ ወላጅናትን ያጣች በእንጀራ እናት የምትሰቃይ ህፃን ልጅን ገጸ ባህሪ ይዛ የምትሆኗ ምሳሌ ሞታ ማየት እፈልጋለሁ እያለች ስትደነፋ ነበር ማህሌት በአንድ በኩል። በሌላ በኩል ደግሞ ብሩክ ይህ ሁሉ ነገር ደስታዬ ሁሉ ነገር የተሳክቶልኝ ከሀገር ወጥቼ ልጄን ላድናን ነው። ከብዙ ውጣ ውረድ በኋላ ተሳክቶልኛል፣ ግን
አንድ የፈራሁት ነገር አለ፣ ለማንም ያልተናገርኩትን ሚስጥር ዳጣ ላንቺ ነው ምነግርሽ በማለት እንግዲህ ሁሉም በረራውን የሚያውቁት ከ3 ቀን በፊት ቢሆንም ለዳጣ ግን ነገ ነው የምበረው። ለማህሌት እኔ ዋሽቻታለሁ። ምክንያቱም ሞገስ በሶሻል ሚዲያ ላይ የለቀቀውን የእርቃን ቪዲዮ ባለቤቴን የለቀቀው ብላ ክስ መስረታብኛለች። ይህን ክስ ደግሞ ወደ ኤርፖርት ይዛ ከመጣች እኔ መብረር አልችልም፣ ከበረራ ይታገዳለው፣ ከታከኩ ደግሞ ልጄ ትሞታለች በማለት እንግዲህ ሚስጥሩን ለዳጣ አካፍሏት ነበር። በጣም ደስ የምትለዋ የጎዳና ልጅ ተዳዳሪ የሆነ ገጸ ባህሪን ይዛ በኪድዬ በማለት የምትታወቀዋ ዳጣ ምንም እንኳ ብሩክ ለማንም ያልተናገርኩት ሚስጥር ነው ለማንም እንዳትናገሪ ብሎ የበረራ ቀኑንና ማህሌት በድጋሚ ክስ እንደመሰረተችበት ምናልባትም ይህ ክስ ከተሳካላት መብረር እንደማልችልና ኤርፖርት በፖሊስ እንደሚያዝ ምሳሌ የትም እንዳቀር ልጅም ልትሞት ትችላለች የሚለው ሚስጥር ቢነግራትም እሷም ለሞገስ ሄዳ ነግራው ነበረ። ሞገስ ግን ምናልባት ብሩክ ሪፖርት ሄዳችሁ የሆነ ነገር ከደረሰባችሁ ደውይልኝ፣ የሚበርበትን ሰዓት ከጠየቀ በኋላ መሄድ አልችልም፣ ብሩጋም ይቅርታ መባባል አያስፈልግም፣ ይቅርታ መቼም አልለውም፣ በጣም የምወዳት የማፈቅራት ለአረመኔው ዝና አሳልፈን እንዳሰጠኝ ያለችኝን ሉላን ስለሆነ ከቶ ቃላችንን ከቶ ለአረመኔው ዝና ፍቅረኛን የምወዳትን ሉላን የሰጠው መቼም ይቅርታ አልለውም። ነገር ግን የሆነ ነገር ካጋጠመው ወይም በሶሻል ሚዲያ ላይ በተለቀቀው የእርቃን ቪዲዮ ክስ ከተመሰረተበት ከበረራ ካቆመ ግን እኔ ራሴ እጅን እሰጣለሁ፣ እኔ ራሴ ነኝ ቪዲዮውን የለቀቅኩት እላለሁና እኔ እታሰራለሁ፣ ለማንኛውም ችግር ከገጠማቸው ደውልኝ በማለት ነበረ መልስ የተሰጠው። እጅግ በጣም የሚገርመው ነገር ግን አረመኔዋ ማህሌት በምንም ተአምር ብሩክ ሀገር እንዲወጣ አልፈቅድለትም፣ ብሩክ የመሞቻው ብሩክ ሲሰቃይ የማይበት ብሩክ ሪፖርት በፖሊስ ተጠርፎ ያቺ በሽተኛ ልጁ የትም ማንም ከጎና ሳይኖር ስትንከራተት ማየት ድል የማገኝበት ዛሬ ለእኔ ልዩ ቀን ነው እያለች እየደነፋች ወደ ኤሪፖርት ልትሄድ ስትሯሯጥ የጠራችው ታክሲ ወይም ወደ ኤሪፖርት የሚወስዳት ላዳ ሹፌር ግን ራሱ ሞገስ ሆኖ ተገኝቷል። ሞገስ በዛ አጋጣሚ በጣም ሊመሰገን ይገባል። በጣም የሚገርም ነው። ክፍል 58 ላይ እኔ ራሴ ለመናገር ቃላት አጣሁኝ። ክፍል 58 ላይ በጣም የሚገርም ፓርትን የተለቀቀው ጓደኛ ማለት ምን ማለት እንደሆነ በዚህ ውስጥ የምታነቡበት ምንም እንኳን ፊልም ምንም እንኳን ድራማ ቢሆንም እንደዛ ብሩክ እንደዛ ሞገስን አድርጎት ከቶት በጣም የሚወደው ፍቅረኛውን አሳልፎ ለልጁ ግዴታ ምሳሌን ለማዳን ግዴታ ምሳሌን ከሀገር ይዞ ለመውጣት ምንም እንኳን ሉላን ከጓደኛው ከሞገስ እጅ ላይ ፈልቅቆ ለዝና ማስረከብ ስላለበት ብቻ ቃሉን አጥፎ የሰጠበት በጣም ዘግናኝ የሆነ ስራ እየሰራበት ጓደኛው ነው ብሩክ ማለት ለሞገስ። ነገር ግን በችግር ጊዜ ደራሽ እኔ ምን ልበለው በጣም የሚገርም ፓርት ነው። ለማንኛውም ክፍል 58 ላይ የተለቀቀው እንግዲህ እነ ብሩክ ምሳሌ ወደ ሪፖርት ሲበሩ፣ በሌላ በኩል ደግሞ ማህሌትና የማህሌት እህት በሌላ ላዳ ታክሲ ሪፖርት አሁን ሁለቱም በተከታታይ እየሄዱ ነገር ግን ያ የላዳ ታክሲው ሞገስ ነው ወደ ኤርፖርት ሳይሆን የወሰዳቸው ወደ ማፈኛ ክፍል ነው የወሰዳቸውና በጣም ደስ የሚለው ማህሌት እንዳናፋች ማህሌት ዛሬ ብሩክ በፖሊስ እጅ የሚገባበት ልጁ የምትሞትበት ዛሬ ለኔ ልዩ ቀን ነው እያለች ስታናፋ ነበረ። እንግዲህ ያ ሁሉ ሳይሳካላት ቀርቶ ሞገስም ማህሌትንና ኤፍራታን ይዞ ወደ ጫካ ወይም ወደ ማፈኛ ቦታ ይዟቸው ሄዷል። መጨረሻው ምን ይሆን የሚለውን ቀጣይ ፓርቲ የምናይ ይሆናል። በሌላ በኩል ደግሞ ብሩክና ምሳሌም እንግዲህ ቀጥታ ወደ ኤርፖርት ገብተዋል። ይበራሉ አይበሩም? ምሳሌስ መጨረሻዋ ምን ይሆን የሚለውን ክፍል 59 አብረን የምናይ ይሆናል። በጣም ደስ የሚል የእውነት ጓደኛ ማለት ምን ማለት እንደሆነ የሚታይበት ክፍል 58 ነው የተለቀቀው። ይመቻችሁ።